ተስፋ ለአንዳንዶች አደገኛ መሳሪያ ነው፣ ሌሎችን ደግሞ በሕይወት የሚያቆይ ብቸኛ ኃይል። በዓለም የፊልም ታሪክ ውስጥ አንደኛ ደረጃን ይዞ ለዘመናት የዘለቀው በሚሊዮኖች ልብ ውስጥ የማይረሳ አሻራ ያሳረፈው ድንቅ የጥበብ ሥራ ዘ ሻውሺንክ ሪደምፕሽን ሰውነቴ ታስሯል እንጂ መንፈሴን ማንም አይቆልፍበትም የሚል ግትር አቋም፣ በግፍ መታሰር የማይበግረው የጽናት ጥበብ እና በጨለማው የሻውሺንክ ወህኒ ቤት ውስጥ የበቀለ ድንቅ ወዳጅነት። ዛሬ ይህ ፊልም ለምን በአይኤምዲቢ የምንጊዜው ምርጥ ፊልም ተባለ? አስርተ ዓመታትን ቢያልፍም ለምን ዛሬም ድረስ አዲስ ሆኖ ይታየናል? የኤንዲ ዱፍሬን የ20 ዓመት ትዕግስትስ ለእኛ ምን ያስተምረናል? ወደ ሻውሺንክ ግድግዳዎች ዘልቀን የምንገባበት የነፃነትና የተስፋን ትርጉም የምንፈትሽበት የዛሬው ትንተናችን አሁን ይጀምራል። ወደ ኋላ እንመለስ። ታሪኩ የሚጀምረው በ1940ዎቹ አጋማሽ አሜሪካ ውስጥ ነው። ዓለም በሁለተኛው የዓለም ጦርነት ማግስት በለውጥ ማዕከል ውስጥ በነበረችበት ወቅት፣ እኛ ግን በሜን ግዛት ወደሚገኘው አጥሩ በሾክ የታጠረው አስፈሪው የሻውሺንክ ግዛት ወህኒ ቤት እንገባለን። ይህ ፊልም በ1994 ዓ.ም ለዓለም እይታ ሲበቃ በታዋቂው ደራሲ ስቲፈን ኪንግ ሪት ሃይወርዝ ኤንድ ሻውሺንክ ሪደምፕሽን በተሰኘው አጭር ልብ ወለድ ላይ ተመስርቶ በዳይሬክተር ፍራንክ ዳርቦንት በድንቅ ሁኔታ የተቀነባበረ ነው። ለዚህ ታሪክ ሕይወት የሰጡት ደግሞ በወቅቱ የነበሩት ግዙፍ ተዋናዮች ናቸው። ይህ ፊልም ያለ እነርሱ ድንቅ ብቃት እንዲህ ስሙ ናኝቶ አይቆይም ነበር። በሻውሺንክ ግድግዳዎች ውስጥ ሕይወት የዘሩትን ዋና ዋና ተዋናዮች ሁኔታ እስቲ ባጭሩ እንቃኝ። ቲም ሮቢንስ፣ ኤንዲ ዱፍሬን። ኤንዲ በፊልሙ ውስጥ የጽናትና የማይበገር ተስፋ ምልክት ነበር። ያንን ጸጥተኛ ግን ደግሞ ብልህ የባንክ ባለሙያ ሆኖ ሲተውን ተመልካች ሁሉ አብሮት እንዲታሰር፣ አብሮት ነፃነትን እንዲናፍቅ አድርጓል። ኤንዲ ዱፍሬን ወደ ሻውሺንክ ሲገባ ብዙዎች እንደ ፈሪና ቶሎ እንደሚሰበር ሰው ነበር ያዩት። ነገር ግን ኤንዲ ከባንክ ባለሙያነቱ በላይ ታላቅ የስትራቴጂ ባለሙያ ነበር። እስቲ ኤንዲ እስር ቤቱን ስርዓቱን የበለጠባቸውንና ዋና ዋና የብልጠት ሂደቶቹን እንመልከት። አንደኛ፣ የማይታይ ሰው የመሆን ስልት። ኤንዲ መጀመሪያ አካባቢ ምንም አይነት ትኩረት ላለመሳብ መረጠ። ግጭቶችን ይሸሻል፣ ጥቂት ቃላትን ብቻ ይናገራል። ይህ ደግሞ ጠላቶቹ፣ ጠባቂዎቹ እንደማይከላከል ተራ እስረኛ እንዲቆጥሩት አደረጋቸው። ነገር ግን ይህ ዝምታው አካባቢውን ለማጥናትና ድክመቶችን ለመፈለግ የተጠቀመበት ዘዴ ነበር። ሁለተኛ፣ የጠላትን ፍላጎት ለራስ ዓላማ መጠቀም። ይህ እንዲህ ትልቁ የብልጠት እርምጃ የጀመረው በጣሪያ ሥራ ላይ እያለ ነው። የጥበቃ አዛዡን ካፒቴን ሃድሊን የግብር ችግር በሰማ ጊዜ ይህ ውለታ ለካፒቴን ሃድሊ በመዋሉ ኤንዲ ለራሱ የሚፈልገውን ነገር አልጠየቀም። ይልቁንም ለጓደኞቹ ቢራ እንዲሰጣቸው ጠየቀ። በዚህም የጥበቃዎቹን አመኔታ አገኘ። በእስር ቤቱ ከሚታዘዘው ከባድ ሥራ አመለጠ። በእስረኞቹ ዘንድ ደግሞ ትልቅ ክብርን አተረፈ። ጠባቂዎቹን የግል ደንበኞቹ በማድረግ በወህኒ ቤት ውስጥ የማይነካ ሰው ለመሆን ቻለ። ሶስተኛ፣ የድንጋይ መዶሻ እና የጊዜ ትርጉም። ኤንዲ ትንሿን የድንጋይ መዶሻ ሲይዝ ሪድ እንኳን በዚህ ቁርቋሮ ለመውጣት 600 ዓመታት ይፈጅብሃል ብሎት ነበር። ኤንዲ የሰው ልጅ ትልቁን ድክመት ተጠቀመ፣ እሱም ንቀት ነው። ጠባቂዎቹ ያቺን ትንሽ በመዶሻ ቢያዋትም በዚች ምን ሊያደርግ ይችላል ብለው ስለናቁት አልፈተሹትም። ኤንዲ ግን ተስፋን ከጊዜ ጋር አቆራኝቶ ተራራን በስንጥቅ እንደሚነድ ሰው በየቀኑ በጥቂቱ ቆፈረ። አራተኛ፣ የቢሮክራሲው ትሮጃን ሆርስ። ኤንዲ ለቤተ መጻሕፍት ግንባታ ደብዳቤዎችን መጻፍ የጀመረው ለንባብ ብቻ አልነበረም። በዚህ ሰበብ ከዋርደኑ ጋር ይበልጥ ተቀራረበ። የገንዘብ ማጭበርበሪያ መረጃዎች በእጁ አገኘ እና ከሁሉም በላይ ደግሞ ለማምለጫው የሚያስፈልጉትን የሲቪል ልብሶችና ሰነዶች የሚያከማችበት አስተማማኝ ቦታና ቢሮ አገኘ። አምስተኛ፣ ራንዳል ስቲቨንስ የሌለው ሰው። ኤንዲ የዋርደኑን የጥቁር ገንዘብ ሲያጥፍ ራንዳል ስቲቨንስ የሚባል የሐሰት ሰው ፈጠረ። ብልህነቱ ይህ ሰው በወረቀት ላይ እንጂ በሕይወት የለም። ኤንዲ ይህንን ያደረገው ገንዘቡን ለመጠበቅ ብቻ ሳይሆን ሲያመልጥ የሚለብሰውን አዲስ ማንነት አስቀድሞ እያዘጋጀ ነበር። በመጨረሻም 500 ያርድ የ5 የእግር ኳስ ሜዳዎች ያህል ርዝመት ያለውን የቆሻሻ የፍሳሽ ቧንቧ አልፎ ሲወጣ ኤንዲ ዱፍሬን የቆፈረው ግድግዳውን ብቻ አልነበረም፣
የጨካኙን ስርዓት አስተሳሰብም ጭምር ነበር። ሞርጋን ፍሪማን፣ ኤሊስ ሪድ ሬዲንግ። ሪድ የታሪኩ ተራኪና የኤንዲ ቅርብ ጓደኛ ነበር። በእስር ቤት ውስጥ ተስፋ አደገኛ ነገር ነው ብሎ ቢያምንም በኤንዲ ተጽዕኖ ሕይወትን በአዲስ መነጽር ማየት የቻለ ገጸ ባህሪ ነው። ሬድ በፊልም ውስጥ ተራ እስረኛ ብቻ አይደለም። እሱ የእኛ የተመልካቾች ዓይንና ጆሮ ነው። የእሱ ታሪክ መላመድ የሰውን ልጅ መንፈስ ቀስ በቀስ እንደሚገለው የሚያሳይ ጥልቅ ትምህርት ነው። ተግባራዊው ሰው ሪድ ወደ ዋሻውሽንግ ሲገባ የነበረው ዓላማ ግልጽ ነበር። መኖር ሲባል ግን ነፃ መውጣት ማለት ሳይሆን በእስር ቤቱ ስርዓት ውስጥ ተስማምቶና ተከባብሮ መቆየት ማለት ነው። ሪድ ተስፋ አደገኛ ነው ብሎ ያምናል። ተስፋ ሰውን ያሳብዳል የሚለው አባባሉ ራሱን ከህመም ለመጠበቅ የገነባው ግንብ ነው። እሱ ለኤንዲ የነገሮች አቅራቢ ብቻ ሳይሆን በእስር ቤቱ የጨካኝ እውነታና በኤንዲ ህልም መካከል ያለ ሚዛን ነበር። የኤንዲ ተማሪ መሆን ሬድ መጀመሪያ ላይ ኤንዲን የሚመለከተው በግርምት ነበር። ይህን ሰው እንዴት በዚህ ሲኦል ውስጥ ሆኖ ሰላማዊ አየር ይተነፍሳል ብሎ ይጠይቃል። ብልህነቱ ሬድ ከኤንዲ ጋር በነበረው ቆይታ ነፃነት ማለት ከግድግዳ ጀርባ መውጣት ብቻ ሳይሆን በውስጥህ ማንም ሊነካው የማይችል የራስህን ዓለም መኖር መሆኑን ተረዳ። ኤንዲ ለሬድ የሰጠው ትልቁ ስጦታ ያቺን ሃርሞኒካ ነበር፣ የሙዚቃና የነፃነት ምልክት። የሬድን ለውጥ የምናየው በሶስት የይቅርታ መጠየቂያ ፓሮል ትዕይንቶች ላይ ነው። መጀመሪያ ላይ ሊቀበሉት የሚችሉትን ቃላት ይናገራል። ተለውጫለሁ ይላል፣ ነገር ግን በልቡ አያምንም ነበር። በመጨረሻ ግን ተጸጽተሃል ተብሎ ሲጠየቅ የሰጠው መልስ አስደናቂ ነበር። መጸጸት ማለት በየቀኑ የምንኖርበት ባዶ ቃል ነው በማለት ስለ ስርዓቱ ግድ እንደሌለውና በራሱ ውስጥ ነፃ እንደሆነ አሳየ። ነፃነቱን ያገኘው ተለማምጬ ልውጣ ማለቱን ትቶ እውነቱን ሲናገር ነው። ሬድ ከእስር ቤት ሲወጣ ትልቅ ፈተና ገጠመው። እንደ ጓደኛ ብሩክስ በነፃነት ዓለም መኖር ናቅቶት ለመሞት ሊቃረብ ነበር። እዚህ ጋር ነው የሬድ ታላቅነት የሚታየው። ለኤንዲ የገባውን ቃል ለማክበር ሲል ብቻ ያንን የፍርሃት ግንብ ሰብሮ ወደ ቡክስተን ተጓዘ። ያ ጥቁር ድንጋይ ስር የተቀበረውን ደብዳቤ የሬድን ሕይወት ቀየረው። ኤንዲ ነፃነቱን የገዛው በብልጠቱና በጽናቱ ሊሆን ይችላል። ሬድ ግን ነፃነቱን ያገኘው በማመን ነው። ፊልሙ ሲያልቅ ሬድን የምናገኘው በፓሲፊክ ውቅያኖስ ዳርቻ ላይ ነው። ከእንግዲህ ነገሮችን የሚያመጣ ዘጋይቡ ጌትስ ኪንግስ ሳይሆን ራሱን ያገኘ ነፃ ሰው ነው። ቦምብ ጉተን፣ ዋርደን ሳሙኤል ኖርተን። ጨካኙና ሙሰኛው የእስር ቤቱ አዛዥ ተመልካች ሁሉ እንዲጠላው አድርጎ መተወን መቻሉ የብቃቱ መገለጫ ነበር። ክላንሲ ብራውን፣ ካፒቴን ባይረን ሃድሊ። ያ ጨካኝና እጁ የማይራራው የጥበቃ አዛዥ ትናንት ሁላችንም ሲያስፈራራ ነበር። ክላንሲ ብራውን በአሁኑ ወቅት ድምፅ በመስጠት ቮይስ አክቲንግ በጣም ስኬታማ ሰው ነው። አንድ ልንዘነጋውና ልናስተውለው የሚገባው ነገር ፊልሙ የብዙ ተዋናዮች የጋራ ልፋትና ድካም ውጤት ነው። ምንም እንኳን በትወና ብቃት እንዲሁም በዝናና በተሰጣቸው የትወና አስተዋጽኦ ጥልቀትና ማነስ ቢለያዩም በፊልሙ ላይ የምናያቸው የጭካኔው ተምሳሌት የሆኑት ጠባቂዎችና የእስር ቤቱ ግድግዳዎች ራሳቸው የታሪኩ ግርማ ሞገስ ልዩ ያደርጉታል። ብዙዎቻችሁ ይህ አስፈሪ እስር ቤት በእውኑ ዓለም አለ ወይ ብላችሁ ጠይቃችሁ ይሆናል። መልሱ አዎ ነው። በፊልሙ ላይ ሻውሺንግ ተብሎ የሚጠራው ቦታ በእውነተኛው ዓለም ኦሃዮ ስቴት ሪፎርማቶሪ በመባል ይታወቃል። ይህ ግዙፍ አስፈሪ ህንፃ የሚገኘው በአሜሪካ ኦሃዮ ግዛት ማንስፊልድ በሚባል ከተማ ውስጥ ነው። ይህ ህንፃ የተገነባው በ1886 ሲሆን ከሩቅ ሲታይ እንደ ቤተ መንግስት ያምራል። ወደ ውስጥ ሲገቡ ግን የሰው ልጅ ሊሸከመው የሚከብድ የጨለማ ታሪክ የያዘ ቦታ ነው። ለመሆኑ ፊልሙ እዚህ እንዲቀረጽ እንዴት ተፈቀደ? የሚገርመው ነገር ፊልሙ ከመቀረጹ ከ3 ዓመት በፊት ማለትም በ1990 ዓ.ም እስር ቤቱ በሰብአዊ መብት ጥሰትና በህንፃው ማርጀት ምክንያት በይፋ ተዘግቶ ነበር። የፊልሙ ባለሙያዎች ለታሪኩ የሚሆን መንፈስን የሚረብሽና ክላሲክ የሆነ ቦታ ሲፈልጉ ይህንን ባዶ እስር ቤት አገኙት። መንግስትም ህንፃው ሊፈርስ ስለነበር ፊልሙ እንዲቀረጽበት በቀላሉ ፈቀደ። እንዲያውም የፊልሙ ቡድን ለእስር ቤቱ ጥገናና ለቀለም ቅቡ ከፍተኛ ወጪ በማውጣቱ ቦታው ዛሬም ድረስ ለቱሪስት ክፍት ሆኖ እንዲቆይ ትልቅ አስተዋጽኦ አድርጓል። ዛሬ ላይ ወደዚህ እስር ቤት ጎብኚ ሆናችሁ ብትሄዱ ኤንዲ ዱፍሬን ግድግዳው ላይ የቀረጻቸው ቃላትና በፊልሙ ላይ ያየናቸው ጠባብ ክፍሎች በአካል ማየት ትችላላችሁ። ጓደኞቼ እንግዲህ የ20 ዓመት ትዕግስት የ500 ያርድ የቆሻሻ ቱቦ ጉዞና
የአንድ ሰው የማይበገር የተስፋ ውጤት ይህንን ይመስላል። ዘ ሻውሺንግ ሪደምፕሽን ዝም ብሎ ፊልም አይደለም፣ የሰው ልጅ የጥንካሬ መለኪያ እንጂ። አንድ ዱፍሬን አንድ ነገር አስተምሮናል። ዓለም ዙሪያህን አጥር ቢያጥርብህ ውስጥህ ያለው ሰላም ግን ማንም ሊነጥቅህ አይችልም። ለመሆኑ እናንተ ብትሆኑ ለአንድ ላልሰራችሁት ወንጀል 20 ዓመት በትዕግስት ተጠብቁ ነበር ወይስ ተስፋ ትቆርጡ ነበር? መልሱን ለእናንተ። ይህ ቪዲዮ ዋጋ ያለው ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉኝ። እንደዚህ ያሉ ምርጥ ፊልሞችን አብረን እንድንተነተን ደግሞ አሁኑን ሰብስክራይብ አድርጉ። ያስታውሱ፣ ተስፋ ጥሩ ነገር ነው፣ ምናልባትም ከሁሉ የተሻለ ነገር። መልካም ነገር ደግሞ መቼም አይሞትም። እስከሚቀጥለው ቪዲዮ ድረስ ሰላም ቆዩልኝ። ቻው።